ባለጌው እኮ እሷ ሳትሆን ወንድምሽ እኮ ነው። በጭራሽ ወንድሜ ባለጌ አይደለም። ባለጌዋ ራሷ ናት። እሷ ናት ባለጌዋ። አስገድዷታል። አስገድዳው ነው የወለደችው እንጂ እሱ ምንም ያረጋት ነገር የለም። አንተም ብሎ ጋዜጠኛ የምትጠይቀውን እንኳን በስነ ስርዓት እንትን ብላ አላገባው ምን ያልዋሽበት ናት። በጣም እንደው አንድ ኳሊቲ ያለ ብዬ እኔ ብዙ ነገር የተበላሸ ነው ብዬ ነው የማወራው። ለብዙ ቦታ ላይ ታውቃለህ አንተምና ያልተበላሸ ማንነት ያለ ባለመዋሸት ነው። እኔ አልዋሽምና ዮያ አርከፉን እኔ አሮዳ ግዱ ከናኩማ በከሙ ሶሻል ሚዲያ ረት ኢሌ ፌስቡክ ዩቲዩብ ቲክቶክ ኢንስታ ዋንታ ሁንደረት አኩማ ኦዲፍ ማቶሪ እኔ ቤክቱ ሊብሬት ገላ ዮካኒሞ ማቃ መድረክ ይሳት ከበከሙ ኢኬ ከንጀራ ሁንዱ ዲሰና የሰሚቱ ዋንታ ጀዳ ማቶሪ ዋንታ ሀሳ ማቶሪ ኢንሌ ሴፉ ፋንታው ረት ኢፌ ዋንታ ኦዲስ ተጋባ sana walitti qabnee bakka takkatti inni maal akka jedhe namoonni warkaan akka maal jedhan isheen immoo maal akka jedhe waa'ee gaa'ela isaa hundumaa waliin laallaa nu waliin tura gara viidiyootti. Her an dönebilir devran Kervan bu gece de kervan Derman dolusunu ver lan Şirketim giydiriyordu zolların ekran Her an dönebilir devran Kervan bu gece de kervan ባለጌው እኮ እሷ ሳትሆን ወንድምሽ እኮ ነው። በጭራሽ ወንድሜ ባለጌ አይደለም። ባለጌዋ ራሷ ናት። እሷ ናት ባለጌዋ። አስገድዷታል። ኦኬ ቪዲዮን ኩን ከንፉዳታሜ ከነንፉዳደ ጀቹ ኪያ ቻናሊ ተኤራቲ ቻናሊ ሰናንኞ ከተም ቤክ ነገሩ ስልኪዳን ኦቦሌቲ ይኬዳፍ ዮካኒ ሙኒ ብሬት ገላ ቢልቢሌቲ ዱጋደሞ አከለቶ ተዋዳ መና ብራ ቀቡት ያዳ መና ብራ ፉዴ ኢጆሌ ሰዲ አልቼቲ ዴቢሴሞ ኪየሚቲ ጀዴ ሞርሜ ኪየሚቲ ጀዴ ዲዴ ጀዴ ጋፋተ ኢሼንሞ ዴቢስቴ ፊቱ ቀብድ ጀቹዳ አይወል ባላ አስገድዳው ነው የወለደችው እንጂ እሱ ምንም ያረጋት ነገር የለም። አንተም ብሎ ጋዜጠኛ የምትጠይቀውን እንኳን በስነ ስርዓት እንትን ብላ ጠይቅም ቀራቀምቡ ሰላም ጤና ይስጥልኝ እህታችን እንደምን አለሽ? እግዚአብሔር ይመስገን አለው ደህና። እንግዲህ ሰሞኑን በወንድምሽ ላይ ክስ እየተነሳ ይገኛል። 3 ልጆችን ካስወለደኝ በኋላ ትቶኝ ጠፍቷል፣ ልጆቹንም አይጠይቅም የሚል ክስ ቀርቦበታልና እንደው በዚህ ጉዳይ ምን ትያለሽ? በመጀመሪያ ወንድሜ እንደዚህ አይነት ሰው አይደለም። አመሉሞ ኦቦሌቲ ሸማረኔት ኢሪዶኮ ኦቦሌቲ ሸማረኔ ቀባቴ ነዋኤ nama dhiira sana obboleettii isaa gaafattanii jennaan tasa jechuudha dogoggorte waa'ee hammeenya isaa yookaan waa'ee dogoggora isaa nasooftu kun obboloonni dubartootaa waanuma godhan jechuudha obbolaa dhiira isaa ልጆቹንም አልካደም። ጭራሽ ወንድሜ ምንም ያደረገው ነገር የለም፣ የበደላት ነገር የለም። ግንኙነት ነበራቸው። አዎ በትክክል ግንኙነት ነበራቸው። የት ነው ግንኙነታቸው? የተገናኙት የት ነው? ካፌ እንግዲህ የአንዷ እህታችን ጓደኛ ናት። ካፌ አስተናጋጅ ነበረች። የእህታችሁ ጓደኛ ሳትሆን ካፌ አስተናጋጅ ነች እቺ ሴት። ወንድምሽ ወይም ደግሞ ንብረት ገላው በየካፌው እየዞረ ካፌ የሚያስተናግዱ ሴቶችን ይዘሙት ነበር ማለት ነው። ይዘሙት ነበር ጀቹ እጃቱ ይችላል። ካፌ ውስጥ ነው ያገኛት አይደል? አሁን ያገኛት ቦታ እኮ ምንም የትም ያገኛት ቦታ ምንም ያገኛት ቦታማ የወንድምሽን ማንነት የሚያጋልጥ እኮ ነው። ካፌ ውስጥ ነው ያገኛት። ማንነቱ ካፌ መሄድ ወንድሜ እንግዲህ ካፌ እንደማንኛውም ሰው ካፌ ሄዶ ሻይ ቡና ማለቱ ስህተት ሳይሆን በዚህ ላይ ደግሞ ካፌ ሻይ ቡና ማለቱ ስህተት አይደለም። ግን ካፌ ውስጥ የሚገኙ እህቶቻችንን ያሳስትና ልጅ ያስወልዳቸውም ይክዳቸውም ነበር ማለት ነው። ወንድሜ የተሳሳተ መረጃ ነው ወንድሜ የተሳሳተ መረጃ ነው እና ምናልባት ደፍላ ልጠይቀኝ የፈለከውን ርዕስ የሳትክ ይመስለኛልና ወገናዊነት ይታይባል ወይም ስሜታዊነት ባይዘዌ ሙጫን ጋፋታ ጅሩሱንሌ ፖላይት ሊሚት የጁዳ ካላሴ ረቀበሳንሌ ጋፋታን ጅሩንሌ አኩማ ፍሬ እንተለይሼ ኢራአልቼ ዮካን ኢራአልቼ ሞርሜ ካዴ ሰና ፈካታ የጁዳ ሐሊ ዱቢሳ ጀቹን ኢንሌ ቢፋ ፈየቀበሳ ዮካን መፈያለሳ ምትከኒሽ ጋፋታ ጅሩ አካ ሎለወይት ኢንሌ ሂፈና ሙፈና ምናምን ይቀበከኑ ጋፋታ ጅሩ
ኢንዲሌ ስሪምት የቹ አዊነት አይደለም ይሄውልሽ ተመልከተሻል እቺ ልጅ ምናልባት ይሸዳፍ አከጠበቃ ዳበተ ይችላል ከነሙ አቡካቶ እንደዚህ ሚዲያ ላይ የሚወጣችው ልትጮህ የቻለችው 3 ልጆች ከሷ ወልዶ ስለ ካዳት ዝም ስላላት ሊሆን ይችላል እንጂ ኢጆሌ ሰዲ ራዳልቼት ካዴን ጀቹ ምናልባት አንዳንድ ልጆች ያስወለዳቸው ደግሞ ብዙ ሴቶች የአዲስ አበባ በየካፌው የሚሰሩ ሴቶች ሊገኙ ይችላሉ ምናልባት በሚል ባልተረጋገጠ ነገር የሰው ስም ማጥፋት ወንጀልም ነው አግባብም አይደለም ብዬ አስባለሁና አሁን ላይ እንድንወያይ ወይም ደግሞ አሁን ላይ ልጠይቀኝ የፈለግከው ስለዚህ ሴት ነውና ስለዚህ ሴት ደግሞ ማቀውን እሺ ምንድነው የምታውቂው ስለዚህ ሴት እቺን ሴት በአካል ታውቂያታለሽ ስለመበደሏ ይሄንን ያህል ስለመገፋቷ አጫውታሻለች ነበር ነው አጥናት ነበርን እያገዝናትም ያው እንግዲህ ቃለ መጠይቋን አዳምጠህ ከሆነ እያገዝናትም የነበር ነው እኛ እህቶቹ ነን አብረናት የነበር ነውና እኛ ያው በመሐከል ምታስተሳስረን ምታገናኘን ፍሬያቸው መሃል ላይ አለችና ወንቲሳን ሐሰን ኤራ ዋንቴ irrabuta osulalle gaari da jechuudha yeroo keenya fayyadamuudhaaf dheerata YouTube ቪዲዮን ሳለ ቆዳ ኤራቱ እንደ አጋጣሚ እሷ በሷ ፍላጎት እንጂ በሱ ፍላጎት አልተወለዱም እነዚህ ሶስቱም ልጆች ይያልሽ ነውና እንደው እንዴት ነው እቺ ሴትዮ አስገድዳ ደፍራው ነው 3 ልጆች የወለደችው ቃል መጥይቋን ያዳካል መሰለኝም ባንደበቷ ብላለች እኮ የመጀመሪያው በስተት ተፈጠረች ከዛ በኋላ ግን ሁለተኛውን ልጆቼን ሆን ብዬ ነው የወለድኩት ከአንድ አባት መውለድ ስለምፈልግ እኔ ነኝ ፈልጌ የወለድኩት እሱ በጭራሽ አያቃቸውም እስካሁንም አይፋልፋቅም ለምን አላምነበት አላወቀም እንደውም የሱ ለመሆናቸው ራሱ እርግጠኛ አይደለም እናቴም እርግጠኛ አይደለችም የሱ ልጆች ናቸው ወይ ያለች በተደጋጋሚ እናቴ ተጠይቀኛለች እኔ ፈልጌ ነው ልጆች ከአንድ አባት መወለድ አለባቸው ብዬ ስለማምን አንድ አባት የወለድኳቸው ፈልጌ ነው ያለች በአንደበቷ እየተናገረች እኮ ነው አስገድዳው ነው ያልካ አንተ ምንድነው አመናገ ዳይማ ጀልቀባ ኦሶ ኢምቤኪን ጀቹ ዶጎረኒቲ ኢሼንሌ ኦሶ ኢምቤኪን ዶጎርቴቲ ኢንሌ ኦሶ ኢምቤኪን ጀቹን osoo itti yaadin jechuudha daa'imti isheen jalqaba akka uumamte ka lammaffaa wareen lammaffaa sanummoo lakkuudha wareen lammaffaa garuu wareen lammaffaa isheen ni beekti osoo beektuu goote inni immoo hin beeku jechuudha sana jechuun aanallee osoo ta'e ni shakka jechuudha wanta osoo ani itti yaadin isheen itti yaadde itti qophooftee karoorsite yoo goote narraas ta'uu dhiisuu danda'a maaltu beeka karoorseen godhe yoo jettellee narraa gocha narraallee da'uu dhiisuu dandeessi dhaluu dhiisuu dandeessi jechuudha ምን በቃ በከናን ሞርሙዳ ልጅ በዚህ አጋጣሚ ነው የተወለደችው ሁለተኞቹንም ደግሞ ሆን ብላ ፈልጋ በዚህ አጋጣሚ ሳይሆን ለጊዜያዊ ስሜት ወንድምሽ እሷ ከመታስተናግድበት ቦታ ላይ ለጊዜያዊ ስሜቱ ሲጠቀማት ነው የመጀመሪያው ልጅ የተወለደችው እንደዛ አስረግጭልኛል እንደዛ ሳይሆን የኛ እህታችን ከሷ አብራ የምትሰራ እህት አለችን ነው ተግባ ሆነዋል በቃ በመካየት ሊወዳት የሚመጣው ሴት አልተወም መላ ነው ልጅ ስለተወለደ ፍቅር የሚመጣው ፍቅር መጀመሪያ ከሴትዮዋ ነው ሊይዝ የሚገባው በልጆች አማካኝነት አይደለም ፍቅር የሚመጣው እስቲ ገረጥ ማለት ከርፉ ጋር ፈልጌ ከአንድ አባት ስለምፈልግ እነዚህ ልጆች አርግዣለሁ እያለች ነው ዴቢቴት ጀቹ ዳይማ ጀልቀባረት osoo beekin haadhumamtu iyyuu malee daa'imman warreen lammaffaa sana isheen itti yaaddeeti jechuudha kiyyoodha jechuudha barkana jechuun yoo daa'ima jalqaba deessee daa'ima lammaffaa irra deesse na waliin ta'a jettee yaaddee ta'uu danda'a jechuudha kun yaada mataatee isheetiiti inni immoo morme jechuudha wal jala darbee dubbiin በቤተ ክርስቲያን ይሄንን ያህል አስጩሆ እንደው በተክሊል ማግባት ምን የሚሉት ነው Otoo daa'ima sadii qabu kabira fuudhe jechuudha amma ishee dhiise jechuun mirga qaba bar yoo ofiishaaliin taane gaa'elli isaan jalqaba yookaan immoo gaa'elallee ta'uu dhiisuu danda'a bar akkanumaan waliin jiraatu yoo ta'e jechuun kohabiishinii ka jedhamu san waliin jiraatu taana ofiishaalii miti sa'aatii yeroo barbaadetti fedha isaa miti taanaan dhiisee deemuu danda'a jechuudha maaliif sababni isaayyuu ofiishaalii miti jechuudha. ቤተክርስቲያን የራሱ የሆኑ ልክ እንደ ድንግል አይነት ሰው ከምብራ fuudhe what
ባንደበቷና ፈልጋ እነዚህ ልጆች አርግዛለች እንግዲህ በራሷ ፍላጎት ማለት ነው። ግን እንደው ወንድምሽ ምንም ሴት እንደማያውቅ ልክ እንደ ድንግል አይነት ሰው በቤተ ክርስቲያን ይሄንን ያህል አስጮሆ እንደው በተክሊል ማግባት ምን የሚሉት ነው? ከብራ ዲሴ ከብራ ከራ ቸርች ዳንፎ ለየቹ ያገባው ቤተክርስቲያን የራሱ የሆኑ ስርዓቶች አሉት። ያገባ ያላገባ ድንግል ስርዓቶች አሉትና ያገባው በድንግላዊ ስርዓት ሳይሆን ማንም ሰው አግብቶ የፈታም ቢሆን ቤተክርስቲያን ስርዓት የራሱ የሆኑ ደንቦች አሉትና በዛ ደንብ መሰረት ቤተክርስቲያን ሕግ ማግባት የሚችልበት አካሄድ ስላለ በዛ አካሄድ ያገባዋል እና ያገባው በዛ ስርዓት መሰረት ነው። ይሄንን አንተ ስታን ትልልቅ የቤተክርስቲያን ሊቃኖች ያንን ሂደት ያካሄዱትን እየተቃወምክ ነውና ቤተክርስቲያን ላይ የተፈጠረው እሱ አላገባውም ከዚህ በፊት ሴት አይቼ አላቅም ብሎ በድንግላዊ ስርዓት አዲስ ትዳሩ የተመሰረተው አይታስቡ እንደው እቺ አዲሱን ባለቤቱን ለገንዘብ ሲል ነው ያገባት እንጂ እቺንም ወዷት አይደለም። ባለ ሀብት ነች። ገና ለገና አሜሪካን ለመሄድ ፈልጎ ለገና ኦኬ እሺ ካን ዩቲዩብ ቻናል ተከምብራለ ቻናል ተወርደን ካን ያከጋጋና ይወላል እስኪ አፋንሳራ ማገፈን ጀቹ ሴፉ ፋንታውን በጥፍ ሄዱበት ይላሽ ከናፋላሉ ካን ሴፉ ፋንታውን ወሊ የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። እስከ ዝግጅታችን ፍጻሜ አብረን እንሁን። እኔ ለረፍት ወጣ ባልኩበት አጋጣሚ የበርካቶች ጥያቄ ነው። በተለይ እከን ጋበዝ አድርገው እስኪ ተብያለሁ። ለሙሽራው ለንብረት እንዴት ነው አቀባበል? ለንብረት ሰላም ነው ወይ? ንብረት እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ሰላም እግዚአብሔር ይመስገን። ትዳር እንዴት ነው? ትዳር ያው ብቻችሁን አጣጣማችሁት ለረጅም ጊዜ ደብቃችሁ አሪፍ ነው። አንደኛ አሁን ጥሩ ነው በጣም እግዚአብሔር ይመስገን። ተመችቷል እንዴ? ምን አማራጭ አለ? አዎ የዳቦ ስሟ እንደውም ያኔ ስንሄድ አንጋጋሽ ቤት ለየት ያለ አይ ሴፉ ኮሜዲያን ይዳበር ሴፉ ጋር ሽምግልና ነበር ያለው አንድ 50 ሰው ጠራ። 50 ሰው ጠራው። 40 ምናምን ተገኘ። ያው በእድሜ ልክ ሰው ተገኝቷል። 40 ነኝ እያልክ ነው? እኔ ባንተ እድሜ ነበር የጠራሁት፣ ግን የተወሰኑ ሰዎች ሲቀሩ ያው በእኔ እድሜ መጡ እና አሁን 40 ነኝ እያልክ ነው? 40 ምናምን ነው ሄዱ አልደረ ግን ካሁን በኋላ ይጠራ ታው እንጂ ከ40 አሁን ሲዝን 4ን እያየ ነው ማለት ነው። አዎ በሲዝን ነው እኮ በሲዝን ነው ይለካ ወይቹ ዳፍርተማ ቦድ ሲዝን ይደለካ እኔ ሲዝን በቃ ትችዋል አልፈራም። እኔ እንደ ሽማግሌ ያርኩ ታዲያ እኮ በምንድን ነው እስኪ እንቶ እሺ ከሰርግ በኋላ እኔ እንኳን እረፍት ነበርኩና ብዙ የተለያዩ ነገሮች ሲወሩ ነበር። ምናልባት ሳታዩም የቀረ አይመስለኝ። ባይ ዘ ዌይ ሴፉ ፋንታውን አርቲስቶታ ፎርማት አካታ ኢቤክቱስ ጀቹ ነው ፈከኛ አርቲስት ተኮረት ዋን ባዳን ዮካንሞ ሶሻል ሚዲያ ራት ዋን ተኩት ዋንቶኒ አዳደጋ ፈረቶ ደፈም በተሉመት ሴፉ ፋንታውን ይዋማ ዋን ኩን ስሪ ዳዴ ጋፋታ ዮካን ስሪ ዳጀዱ ዮካን ስሪ መታ ኤሌ ዋንቱን ዋንተ ባዳዮ ተ ዮካንሞ ዋንማ ኢሳን ጎዳን ስሪ መት ሶሻል ሚዲያ ረባዮ ተ ስሪ ዳዳኒ አማናኒ ከሞርማን ሌጀሩ አከናማ ተከተኮ ከናፈም አርቲስቶታ ፎርማታ አከማታ ከያት ሴፉ ፋንታውን አርቲስቶታ ፎርማታ አንዳንዶች የአርቲስቶች የነፍስ አባት ይሉኛል። ከተገናኘን አይቀር እስኪ እናውራ። ካሁን ቀደም ትዳር ነበረ? ፍጹም ፖይንት ቶ ሃዳ ወራሳን ቱሬ ዳይማ ለመና ዳይማ ሰዲን ራቀባ የተዱበት ትትሽ አፋንሽቲን ጀቹ ሚዲያ ላይ ካኒረት እንማጀራ ሲዘት በፍጹም ይሽላል አልነበረኝ። በፍጹም አላገባው ምን ያልዋሽበት ናት። በጣም እንደው አንድ ኳሊቲ ያለ ብዬ እኔ ብዙ ነገር የተበላሸ ነው ብዬ ነው የማወራው። ብዙ ቦታ ላይ ታውቃለህ አንተምና ያልተበላሸ ማንነት ያለኝ ባለመዋሸት ነው። እኔ አልዋሽምና አላገባሁም። ግን ከጋብቻ በፊት እግዚአብሔር ያው ልጅ ሰጥቶ የነበረ ወልጄ ነበርና እንጂ አላገባሁም። አንዳንዶች የልጆችህን ቁጥር ሲያስቡ አሁን 3 ልጅ ነው ያለ። ይሄን ሲያስብ አንድ እንኳን ቢሆን ግድ የለም 3 ልጅ ግን አፍርተህ
አላገባውም ማለት አይከብድም ወይ? እንዴ 3 ልጅ አይደለም እኮ አንዳንድ ጊዜ እኮ እንደየማንነት እንዳናናራችን እኔ እንደውም ልጅ መሆኑ እንደው እግዚአብሔር ታላቅ ነው። እኔን በምህረት በጣም ስለጎበኘኝ ሁሌ ያመሰግነዋለሁ። ልጅ መሆኑ ልጅ ባይሆንስ እንደኛ የህይወት ኤክስፔሪየንስ እንደኛ ከተለያዩ ሴቶች ጋራ እንደሚሄዴ መጠን በሽታ ቢሆንስ ሞትስ ቢሆንስ እንዴት ደመጅ አማ እሺ ከነራትለ ዳይሞተን ሰዲ ከናልቼ የሮት መፋየደሙ ይጭ እስኒ ገላ መሬት ተፋየደሙ ይጭ ያ አርቲስት ወድኩ ይደዳም ነበር ምንም ነገር አይወራም ነበር ግን እግዚአብሔር ቸር ዱበርቶ ተኑራቲ ላፍ ጎኒ ፈተን ነው ተኩኖ ከነታፍኔ ሲንግል ልጅ ነው ያደረገው ማሪስሩ ማበር ዱበርቶን ወር አርቲስቶ ተተዋሪቱ ኑቲ ለፈሐፍኔ ኑቲን እሺኑ ጀዳ ረከነ ነው ግን አንዳንድ ጊዜ በጎ ነገሮች ለመከሰሻ ይሆናሉ ለመወቀሻ ይሆናሉና እኔ ግን በዚህ እግዚአብሔርን አላማረም እንደ ከሳሽና እንደ ወቃሽ ሆና የመጣችብኝም ደግሞ ብዙም አላማራራትም ምክንያቱም እሷ በመሰላት የህይወት ገጽ ነው የተገለጠችው እኔ ደግሞ ምንድነው ይሄኛውን ህይወት የነበረኝን ማንነት ሁሉ ጊዜ ሳወራ እኔ እንደዚህ ልያልኩ ሳወራ እንደዝና መሆን የለበትም ሰው ልጅ የሆነ ቦታ ላይ መቆም መቻል አለበትና እግዚአብሔር ደግሞ ሁሉ እድል አይሰጥም በቃ የሆነ ሰዓት ላይ ነገሮች ሁሉ ያመልጣልና መጽሐፍም ይላል ባይዘው ያከስተናን ዳይመሰዲቆ ፈቀባችሁ ዲሱ ደንዳበር ሻን ኩዳ ሸልተው ደዳማሊ ድበንቶ አደዳ ብረ ተቀዋንቴላ ፊዛይለ ከኑ መከተራቱን ቤጊ ነው ሰው ኦብኔገቲ ዩሳውሊን ሳልኩንም ትራወተን ዳይምት ዱፉን ጅራ ዳይምት ዱፍቴ ጀቹን አባ ማቲ አባ ዳይማ ጅራ ዋምባ ኤቱ ጅራ ከናፉ ዳይመስ ሰዲቆ ፈቀባችሁ ዲሱ ደንዳ ሻን ኩዳን ማልቱ ቤክ ድበርቶ ተባይ ብረጋ ዋንቴላ ብረጋ የጀና ዩሳኑ ፊኔገቲ ያው አጠን ደግሞ ጻድቅ ነው የሚያደርገው ይሄ የኔ ቃል አይደለም ሰማይና ምድርን የፈጠረበት ነበርኩ ማገራሉ ስናገር ግን ሁሉ ጊዜ እኔ ይሄንን ቃል ልናገር አይገባኝም ሁሌ ማለት በጣም ያስጠላል ሁሌ ደግሞ እንደዛ አይቻልም ኃጢያትን እቅድ ይዘህ መስራት በጣም ያሳፍራልና ብዙ ጊዜ ብዙ ሰዎች ንስሐ ለመግባትም ለመቁረብም ሲያስቡ እንደው አሁን ከማክበር አንፃር ራሳቸውን ኃጢያትን ኤክሰርሳይዝ ያደርጉታል እንደው አሁን ንስሐ ገብቼ ቆርቤ ደሞ ነገ በበድልስ ምናምንና ይሄ ለኃጢያትን የማራዘም ጉዳይ ነው ማራዘሚያ ነው ኃጢያት ማራዘሚያ ነውና ስትወስን ግን ትወስናለና እኔ በእንደዛ አይነት ደረጃ እውነት የምድር ታመም ነበር በቃ ሲያድንህ ያድንሃል በቃ እግዚአብሔር ማንንም ሰው አይደለም ያድንህ የማንንም ሰው የስብከት ዘዴ የማንንም ሰው የሆነ ነገር አለ እግዚአብሔር ሲያድንህ ያድንሃልና ታመም ነበር ግን አሁን ዳንኩ ሳራ ከሳራ ጋር ሀና የምትባልም ትኖረኝ ይሆናል ወደፊት ከሳራ ጋር ለመገናኘት ሞክሬያለሁ እንግዲህ ከቀድሞ የልጆች እናት ጋር ኦኬ አዳወራሳ ከድራኒ ስልክ ለመገናኘት ሞክሬያለሁ ካን ኦፊሻሊ ሞክሬያለሁ ከሀና ጋር ሳራ ከሳራ ጋር ሀና ሴቡሪ እንደጎጎለ አና እዚህ ያለው ከሀና ጋር ሳራ ከሳራ ጋር ኢንፎርሜሽን ሲሪ ከባቹ ኢሱ ደንዳየቹ ኢሴፉ ዲለ መቃ ደጎጎለ የቹ በር እና ሀና የምትባልም ትኖረኝ ይሆናል ወደፊት የኔ ነገር ሳራ ከሳራ ጋር አውርቼ ነበርና ማለት መፈልገውን ብያለሁ እንደገና ሚዲያ ላይ መውጣት አልፈልግም እኔ እንኳን ሽማግሌ ማውን ቀደም እንዳልከው ማለት ነው አረጋውያኑስ ስለመደብከኝ ወደ እርቁ ነው ማለት ህይወታችን እንኳን ተጣልተንበት ተፋቅረንበትም አጭር ነው ስለዚህ እንደው በመሃላችሁ ልጆች አሉ ለነሱ እንኳን ሲባል ነገሮችን ወደ መልካም መለወጥ ይቻላል ካሁን በፊት ነው አይደበበና አይዳን እዚህ ቃለ መጠይቅ አድርጌ ነበር እና ሰው ለካ በመፋታት ውስጥ በመለያየት ውስጥ አንድ ሊሆን ይችላል ምክንያቱም አንድ የሚያደርገው ነገር መሃል ላይ ስላለ እነዛ ነገሮች ሁሉ አንስቼባት ነበር እሷ ምንም ችግር የለብኝም በማግባቱ ላይ
ያለችኝን ነው። ግን ትዳሩን ወይም ደግሞ የሽምግልናውን ጋብቻው ሲጮህ ስለወለዳቸው ልጆች ሞራል አላሰበልኝም። እነሱ እኮ አልጠገቡትም ማለት ተኝታ አሁን በተለይ አፎሚያ ልጃችሁ ነች። አፎሚያ እሷ በተለይ በህልሟም በውኗም ስለ አባቷ ነው የምታስበውና የእሷ ሞራል አልተጠበቀም። በቅርብ ስለማቃት በጣም ስትጨነቅ ስላየው ነው አለች። ምንድን ነው የምትለው? ጥላሁን ገሰሰ ሆዲፍ ጆ ብሏልና ብዙውን ሆዲፍ ጆ ነው የምለው። ነገር ግን ነገሮች ሲታሰቡና ሲደረጉ ኢንቴንሽን ወይ ግብ አላቸው፣ መነሻ እና ግብ አላቸው። walumaa galatti chaanalii kan biraa irratti illee odeeffameera. Chaanalota garaa garaa irratti illee isheen illee waliin dubbii gootetti namoota waliin silkiidhaan illee abbaa warraa kiyyaa ture. Daa'ima sadiin harkaa qaba. Daa'ima sadiin harkaa soo qabuuti ka biraa fuudhee itti odeessitetti inni immoo hin fuune. Kana fuudhee ofiishaalii miti, ofiishaalii hin fuuneeni. Akkumatti waliin jiraataa turre otoo waliin jiraannutti daa'imti uumame malee hin fuune. Wanti barbaadame san gargaaraa jira, gargaaraan jiru isa isaaniif namaan nu dhibe. Garuu fuudheera ishee ofiishaalii miti. Garuu daa'ima jalqabaa namaan maannoo garuu daa'ima jalqabaa walumaa osoo itti yaadiin isheen illee osoo itti yaadiin uumame anillee hin beeka. Garuu nana mana isheen kiyyaadhe daa'imoonni lammaffaa garuu osoo ani sitti hin beekin isheen itti beekti hoon jettee waan hojjetteedhaaf jechuun haa ta'u jettee ittuma yaaddee karoorsitee waan hojjetteedhaaf eenyuraallee akka isheen daa'ima godhatte hin beeku ani waan hin beekneef jedhee isallee mirga qaba. Weel hordoftoota daawwattoota chaanalii kiyya viidiyoo keenya har'a asuma irratti haadhaamnu viidiyoo itti aanu irratti wal argina. Chaanalii kiyya sheer, sabiskiraayib, laayik gochuudhaan maatii ta'a hin jedhaa. Galatooma. But every night I get reminded